ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው። የዩቲዩብ ቤተሰቦች እንኳን ወደዚህ ቪዲዮ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ኮሜንትም እየጻፋችሁልኝ አብራችሁኝ ቆዩ። አመሰግናለሁ። ወደ ስራ። ዛሬ የምንሰራው ሲፒቲቪ ነው ወይም ደግሞ ፕላኔተርሳት የሚባለውን ሳተላይት ነው የምንሰራው። ይህ ሳተላይት በኢስት በኩል 51 ዲግሪ ላይ ነው የሚገኘው ከኢትዮ ሳት አጠገብ። አጋጣሚ ሆኖ ዛሬ የምንሰራው በ60 ሰዓት ነው። 90 ቢሆን አሪፍ ነው። ያው እኛ አካባቢ ደግሞ በ60 ከቨሬጁ ስለሚገባ በ60 ነው የምሰራው ማለት ነው። በነገራችን ላይ ከኢትዮ ሳት ጋር በአንድ ሳኒ የሰራው ነው። ስለዚህ ይሄን ነገር ለመጠቀም ከኢትዮ ሳት ጋር አንድ ላይ የሚያስፈልጋችሁ ሁለት ኤልኤንቢ ያስፈልጋችኋል፣ አንድ ስዊች፣ ፒኖች እና ገመድ ያስፈልጋችኋል። ጥቅሙን ደግሞ በኋላ እናያለን ማለት ነው። ያው እንደምታዩት ኳሊቲ ገብቶልኛል። የፕላኔተርሳት ነው። እንትኑ ይታያችኋል ብዬ አስባለሁ። ካልታያችሁ ደግሞ አሁንም ድጋሚ ያደርግላችኋለሁ። እዚህ ቀጣይ ስራችን የሚሆነው አንድ ኤልኤንቢ እዛ ላይ ደርበን ኢትዮ ሳቱን መፈለግ ነው የሚሆነው። ያው እንደምታዩት ኢትዮ ሳቱን ደርቤ ሳደርገው አሪፍ ኳሊቲ መጥቶልኛል። ቀጣይ ስራችን ገመድ ማስተካከል ነው የሚሆነው። እሱን ስቴፕ በስቴፕ ቁጭ አድርጌላችኋለሁ። እንደዚህ ማስተካከል ትችላላችሁ። ኦኬ፣ እሱን ከጨረስን በኋላ ስዊቻችን ላይ መሰካት ነው የሚሆነው ስራችን። ስዊች ላይ ስንሰካ ማየት ያለብን ነገር ስዊች ላይ 5 ነገሮች አሉ። 4ቱ ኢንፑት ናቸው፣ ሳተላይት የሚቀበሉ ናቸው። የማሉ ደግሞ ወደ ቤት የሚገባው ነው። እሱን በቁጥሩ አይተን መሰካት አለብን፣ ምክንያቱም ቤት ውስጥ ከገባን በኋላ እንዳያስቸግረን። ያው እሱን እኔ የሰካሁት 1 እና 4 ላይ ነው፣ መሀል ላይ አስገብቻለሁ። እንደዚህ ስላችሁ ደግሞ ሁሉም ስዊች 5 ነው ማለት አይደለም። ከዚህ የሚበልጡ ስዊቾች አሉ። እኔ የተጠቀምኩ ያለሁት ባለ 4ቱ ነው፣ ግን ሁሉም እንደዚህ አይነት ናቸው ማለት ነው። ምንም የተለያየ ነገር የላቸውም። ብዙም ግር የሚል ነገር የለም ማለት ነው። ከዛም ቤት ውስጥ አሰራሩን ደግሞ አብረን እናያለን። እቺ እንደዚህ ያልቃለች ማለት ነው። ቤት እንግባ። ወደ ውስጥ ገብተናል። ስንገባ ሪሲቨር ሱፐር ስታር 96 ነው ስማርቱ ማለት ነው። እና ሶፍትዌር ያስፈልገናል እዚህ ጋር። ሶፍትዌሩን ደግሞ ከቴሌግራም ግሩፕ ላይ ማግኘት ትችላላችሁ። ጆይን ብላችሁ እዛ ላይ ማግኘት ትችላላችሁ። ወይም በቴሌግራም ብታወሩኝ እኔ ልክላችኋለሁ ማለት ነው። ሪሲቨሩ አዲስ ሪሲቨር ነው ስላችሁ ገና ምንም የተቀየረ ነገር የለውም። አንድ ሶፍትዌር ጫንለት ወደ ፈንቀም እንዲቀየር ማለት ነው። ከዛም ትንሽ ትጠብቃላችሁ። በዚህ ሰዓት ማየት ያለባችሁ ወይም ማስተዋል ያለባችሁ ነገር እንትን መሆን የለበትም፣ ማብራት መጥፋት የለበትም ስላችሁ እናንተ መንቀል የለባችሁ። ቡት ብሎ ይቆምና ሌላ ነገር ላይ ስለሚከተል በተቻላችሁ መጠን ፓወሩን ባታቋርጡ ታሪፍ ነው። ይሄን ተጠብቁታላችሁ። ከዛም ካለቀ በኋላ ለራሱ ይዘጋና አንድ 3 ደቂቃ አካባቢ ቆይቶ ይመጣል።